እውነት ነው በነገሬ ቢያገኝ ብገል እኔ ደስ ይለኛል። እውነት ነው ቤተሰቤ ልጄን እናቴም ማለት ነው 1000 ጊዜ ቢሞቱብኝ እኔ አንተን አግኝቼው ነገር አድርጌ ከዚህ አስጠያፊ ስለምወደው ነብይ ከሚሰማ ህይወቴን መስዋዕት ቢያረግ እውነት ነው እኔ ቢያገኝ በጣም ደስ ይለኛል። አሁን ስለ ጽድቁ አይደለም ስለ ጽድቁ አይደለም ምን አለ መሰለህ አክብርልኝ እኔ ነብዬ ነኝ አይደለም ውደድልኝ ተስማማው ቆይ አንድ ነገር ደግሞ እሺ ቆይ ተስማማው አንድ አዳምደኛ እኔ ተስማማው አሁን አንተ ባልከው መሰረት ግን እንድገለኝ ድረስ ያደረገህና በጣም ያበሳጨህ ግን ስቲል በቀን በሶስት ቀን ውስጥ ለቀናል ትከታተለኛለህ ወይ ስልህ ከዛም በላይ አልከኝ which is each day ትከታተለኛለህ ሁሉ ቀን ትከታተለኛለህ ማለት ነው ስቲል ብትናደድብኝም ግን እየተከታተልከኝ ነው ይሄንን ባይል ኖሮ ወይንም ደግሞ ይሄንን ዋሽቶብናል የምትለው ነገር አለ ወይ? ምክንያቱም የተጻፈ ካልኩኝ እየጠላኸኝ ያለው አንተ በተሳሳተ መንገድ ነው የተጻፈውን እኔ ካልኩኝ ወይ አንዴ የተጻፈውን እኔ ካልኩኝ አንተ እየጠላኸኝ ያለው በተሳሳተ መንገድ ነው። እውነትም ደግሞ ያን ነገር መረጃ የሌለውን እያልኩ ከሆነ ደግሞ አንተ ትክክል ነህ እኔ ስህተተኛ ነኝ ማለት ነው። ስለዚህ ለኦዲየንሱ ግልጽ ለማድረግ አሁን ለምሳሌ እንዲህ ትል ነበረ በነብያችን ላይ እንዲህ ትላለህ ይሄ ደግሞ ስድብ ነው የለም የምትለው ነገር አለ ያለውን ከሆነ ግን እኔ ያለውን ጥፋተኛው ሐዲሶችን የሰበሰቡት ያንን ያስተላለፉት ነብዩ ተናግሯል ያሉት ይሆናል ማለት ነው። መታቀው አለ በስድስት ወር ውስጥ ስለ ነብያችሁ ዋሽተሃል ወይ ደግሞ የሌለ ነገር ተሳድበዋል የሌለ ነገር ብለሃል መጽሐፍ ላይ የምትለው መታስታውሰው አለ ሰማላ አው ፈቲያ ሰው ነገር ላለው ከማለት በፊት የሚቀድመው ምንድነው ይሄ ነገር አለ ወይስ የለም የሚለውን ብታስታውስ ከሆነ ተናገር እስኪ። ወጣ አይኖርም አብዛኞቹ ስሜት ነው። እሺ እፎይ እኔ ግን አላስተናገዳችሁኝም ስጠብቃችሁ ነበር። አካውንት ተዘግቷል ሁለቱም አካውንቱ የሚገርም ዛሬ ጭራሽ ሁለተኛው አካውንቱ ተዘጋ። ኦ ማይ ጋድ እና በጣም ሰነፎች ሆነናል። እሱ እንደዛ እየተጋ እያገለገለ በዛ ሁሉ ሰዓት ውስጥ እያገለገለ ታውቀዋለህ ከፕሮቴስታንት ጋር ያለው ዲስከሽን ኢዚ ነው ቀላል ነው አልጋ ባልጋ ነው አይቆረቁርም አርዳሃለሁ ገላለሁ ብሎ የሚያስፈራራ የለም። እነ እፎይና እነ ጳላዲዮስ ሌሎችም እነ ክርስቲያን እስልምና ላይ የሚሰሩት ግን በነፍስና በስጋሽ ተወራርደው ነውና ሁለቱም አካውንት ዘግቶበታል አዘግተውበታል። ደግሞ ታውቀዋለህ አይሳደብ ምን አይል እየሰደቡት ያ ሁሉ እንኳን እየደረሰበት ቁጭ ብሎ ነበር የሚሰማቸው ሲጨርሱ አይደል የሚያስወርዳቸው ራሱ በጣም ጨበቃ ወደ ሐሳቡ እያለ እሺ ይሁን እያለና እኔ እንደውም ቢኖሩ አንዳቸው ወይ ክርስቲያን ወይ ፎይ ቢኖሩ እዚህ ገብተው አካውንታቸውን ኮፒ ሊንክ ብናስደርጋቸው ደስ ይለኝ ነበረ። ለማንኛውም ግን አይ ቲንክ ሁሉ ሰው ያውቃል የፎን አካውንት ግን እስቲ ፎይ ካለ ሼር አድርጉለትና ይምጣና እዚህ አንድ አካውንቱን ኮፒ ሊንክና ክርስቲያንም ካለ ናግባ ላይቭ ግቡና በዚህ መምጣት ይችላሉ። ለነገሩ ገስት በቃ መቀበል እንችላለን። ገስት መቀመጥ ይችላል። ኤግዛክትሊ። እስቲ ክርስቲያን አንድ ቁጥር ጻፍልኝ ፕሊዝ። ገስት ላይ ያላችሁ ኔጋ ሰዎች አንዴ ወረዱ። እሺ፣ በጣም ብዙ ነው ያለው። አንዴ ዛሬ የወንድሞቻችን የነፎይንና የነ ክርስቲያንን አትሊስት እኛ ማድረግ የማንችለው እነሱ እያደረጉ ስለሆነ በጣም መታገዝ አለባቸው ሰው እኔ የምለው ለሙስሊም ወንድምና እህቶች ልንገራችሁ፣ እንወዳቸዋለን። እውነት ለመናገር እኔ ትመቹኛላችሁ፣ ግን ሀሳብ መስጠት ሊያበሳጭ አይገባም። ሀሳብም በሀሳብ ቻሌንጅ ማድረግ ነው። አሁን ለምሳሌ እኔ ቤት ላይ ባለፈው በአንድ ውይይት ቆመ እንጂ ሀሳብ ለሀሳብ ነበረ፣ ሌላ ነገር አልነበር። ትንሽ ኃይለ ቃል ሊኖር ይችላል፣ ግን ሀሳብ ከሀሳብ ጋር ውይይት ተደርጎ አለቀ። ሀሳብን የማትቀበል ከሆነ ተሸንፈሃል። ሀሳብን በሀሳብ አሸንፈ። ስለዚህ ሀሳብ ሲመጣ ካልገደልን ካልጨፈጨፍን የሚባለው እንዴ እናንተ ከተጋደላችሁ አምላክ የት አለ? መልስ ሰጪ ከሌላችሁ ምኑ ነው ትርጉሙና? መልስ የሚሰጥ አምላክ የለም ማለት ነው። ወደ ግድያ፣ ወደ ዛቻ፣ ወደ ምን መግባቱ ጥቅም የለውም። ሙስሊም ወንድምናቶች ጠይቁ፣ ገብታችሁ አስረዱ። ማንንም እፎይ አትግባ የሚለው አንድ ሰው የለም። ኑ ግቡ አስረዱ ነው። ኑ እንወያይ ነው የሚለው። ውይይት እንዴት አንድ ሙስሊምን ሊያበሳጭ ይችላል?
ለምን ያበሳጫል? እና እባካችሁ ሙስሊም ወንድምና እህቶች ውይይት አትፍሩ። ጠይቁ የምትፈልጉትን ምንም ችግር። ኦርቶዶክስን ጠይቋል። ማንም ኦርቶዶክስን ስለጠየቅ አይደለም እኛ ራሱ መጠየቅ አይደለም ተሳድበን የማይረባ ንግግር አድርገን እንኳን የግድያ ዛቻዎች የሉ። የግድያ ተሳድበን የሚያስቀይም ንግግር ቪዲዮዎች አሉ የሰራኋቸው። እንደዛ አድርገን እንኳን ልግደል እንዲላርግ የሚባል ነገር አንሰማ እና ለምን በዛ ደረጃ እንደምትሄዱ ሊገባኝ አልቻለም። እና እፎይ ከቻላችሁ ቻሌንጅ አድርጉት። ነፃ ነው መጥቶ ትናንት የሚገርም ምናየው ዮኒ የመሰለ አንድ ገስት ላይ ብዙ ሙስሊም ወንድሞቻችን እህቶቻችን ይገባሉ እሱ ጋር ይሄን ሰሞን እስከ 7,000-8,000 ሰው ነው እየገባ ይማር 10,000 ደርሶ ነበረ ላስት ታይም። እና የሚገርም በቃ አይ ቲንክ ከፍጡር በኋላ አሁን ጾም ላይ ስለሆኑ ከፍጡር በኋላ ይገባሉ እሱ ጋር እና አንዱ ገብቶ ትናንት ያስፈራረዋል። ማለት ስድብ ነው ማስፈራራት ሳይሆን ያው በቃ ባገኝ ይገላል ወራርጬ ምናምን ኤግዛክትሊ። እና መጨረሻ ላይ ምን አለው እፎይ በጣም ደስ ያለኝ ኦኬ እሺ ችግር የለውም እሱ ይደርሳል፣ ትገለኛለህ፣ ታርደኛለህ፣ ችግር የለውም ግን እስቲ ለዚህ ምክንያት የሆነህን የተናገርኩትን ውሸት እንድጠላይ ምክንያት የሆነ የተናገርኩት ውሸት የተናገርኩት ሌላ ያልተጻፈ ነገር ካለ አሳየኛለሁ። መልስ የለውም፣ ጸጥ ነው ያለው። እና እኔ ለምን በቃ አካውንት ማዘጋት እንገልሃለን፣ እናርዳሃለን፣ ምናምን ስጋ እንቆርጣለሁ ከማለት እዚህ ቦታ ላይ ተሳስተሃል፣ እዚህ ቦታ ላይ ስህተት አለብህ፣ እዚህ ቦታ ዋሽተሃል፣ ይሄን የተናገርከው ነገር ውሸት ነው የሚለው ሰው ለምንድን ነው የማይመጣው? ነው በጣም ጥያቄ የሚፈጥርብኝ ነገር። አይመጣ እኔ ቅድም ስል ነበር አንተ አልነበርክምና ዮኒ ሙስሊምና ስሞክረውም ሲሉኝ እፎይ እያለ አይሞከርም አልኳቸው። በጣም ከእንትን ነው እፎይ እያለ ከባድ። እስቲ እፎይ ወይም ክርስቲያን ካላችሁ እንትን በሉ አንድ ቁጥር ጻፉና